በተለይ ሴት ልጅ እንደ ሴት የምትረዳው ትልቅ ነገር ቢኖር ምንድነው ፈጣሪ ሲፈጥራት ያለ ምክንያት አልፈጠራትም። አንድ ሰነፍ ሰውዬ እንድትከተል አይደለም የፈጠራት። የአንድ ሰነፍ ሰውዬ እንዲያሳዝናት አይደለም ሴት ልጅ የተፈጠረችው። ከጎበዝ ወንድ ጋር፣ ከሚሰራ ሰው ጋር፣ ከሚያበረታት ሰው ጋር፣ አላማ ካለው ሰው ጋር ህይወቷን እየገነባች እንድትሄድ ነው። ታዲያ ግን ሰላሟ፣ የሷ ደስታ በምንም ተአምር ከጎኗ ካለው ሰው ጋር መጣ ሄደ ተመሳሳይ ነው። ይጨምራል እንጂ የሚቀንሰው ነገር የለም ብለን ካመንን አንድ ሰው እዚህ ጋር ከጎናችን ያለው ሰው ትሪት የሚያደርገን ነገር የኛን ሰላም መቀነስና መጨመር የለበትም። ይሄን አስተሳሰብ ከተገነዘብን ዓለማችንን፣ ህይወታችንን በስነ ስርዓት መምራት እንችላለን። አለበለዚያ ግን እንወድቃለን። ለዚህ ትልቁ ነገር ደግሞ ማንነታችንን መረዳት አለብን። የኛን ዋጋ መረዳት መቻል አለብን። ዋጋችንን ርክስ የምናደርገው ከሆነ ሰው በፈለገው መንገድ የህይወታችንን መሪ እየወሰደ ሲፈልግ ወደ ግራ ሲፈልግ ወደ ቀኝ ያለ ሲፈልግ የሚያስደስተን ሲፈልግ የሚያሳዝንን ሰው እንሆናለን። እንደዛ አይደለንም እኛ። በምድር ላይ ምንም ነገር ይቅርብን፣ በምድር ላይ ምንም ነገር ይድረስብን፣ አንድ ነገር ግን መረዳት ያለብንና የማንደራደርበት ነገር አለ። እንደ ሴት ልጅ አይምሯችን፣ ውስጣችን፣ ሰላማችን ከማንም ጋር የተያያዘ መሆን የለበትም።